ሰላም ሰላም እንዴት ናችሁ? እኔ ጎሳ ሌክዠሪ ነኝ። ዛሬ በቱቶሪያል ቪዲዮ መጥቼላችኋለሁ። ከዚህ ቀደም ወይ ከዚህ በፊት በነበሩ ቪዲዮዎቼ ላይ እኔ የምሰራቸውን የዲኮር ቀለሞች ወይንም ደግሞ የስፔሻል ቀለሞች ቱቶሪያል አሰራራቸውን እንደዚሁም ስለ እያንዳንዱ ቀለም ዴፊኒሽን መግለጫ እሰጣችኋለሁ ብዬ ከዚህ ቀደም ቪዲዮ ሰርቼ ነበር። ብዙዎቻችሁ መቼ ነው ብላችሁኝ ጠይቃችሁኛል። ይሄንን ቪዲዮ እንድሰራላችሁ ያደረገኝ በተለያየ የኢትዮጵያ ክፍል ላይ ለምትገኙ በቀለም ስራ ላይ በኮንስትራክሽን ስራ ላይ ለተሰማራችሁ ወጣቶች ወንዶችም ሴቶችም ያላችሁ ሙያ እንድታሻሽሉት እዚህ መሃል አዲስ አበባ ላይ ወይ መሃል ኢትዮጵያ ላይ ያለው ኢንፎርሜሽን እንዲደርሳችሁ የተለያየ ክፍለ ከተማ ላይ ስለምትኖሩ ማለት ነው ባላችሁ ብቃት ላይ ማሻሻያ ይሆናችኋል። እንደዚሁም ደግሞ እኔ ያለኝን የስራ ልምድ ላካፍላችሁ ነው ማለት ነው። አሁን በመጀመሪያ ስቴፕ ላይ የማሳያችሁ የሲልኮት የአውሮፓ የቱርክ ቀለም የሆነው የሲልኮት ቀለሞችን የማሳያችሁ ይሆናል። ከሲልኮት ቀለሞች ውስጥ ፐርል፣ ፓላስ፣ ፐርስቴጅ፣ ቬልቬቶ ሶፍት፣ ቬልቬቶ፣ ትራቨርቲኖ፣ ክራኮስ፣ ማርማሪቶ፣ አርቲኮ የሚባሉ ከ9 እና እስከ 10 የሚሆኑ ስፔሻል ቀለሞችን አሰራራቸውን እንደዚሁም ደግሞ ስለ እያንዳንዱ ቀለም ምን ያክል ካሬ ይሰራላችኋል፣ ምን ያክል ገንዘብ ትገዙታላችሁ፣ በምን ያክል የሰው ኃይል ትሰሩታላችሁ፣ አሰራሩስ እንዴት ነው የሚለውን ቪዲዮ የምሰራላችሁ ይሆናል። ይሄን ሙሉ ቪዲዮ በዩቲዩብ አድራሻ ላይ ጎሳ ሌክዠሪ የሚል የዩቲዩብ አድራሻ ላይ እሱን የገባችሁ ሰብስክራይብ ማድረጉት እዛ ላይ ሙሉ ቪዲዮ ሳይቆራረጥ ታገኙታላችሁ። እንደዚሁ ቲክቶክ ላይም ደግሞ እየቆራረጥኩኝና ሙሉውንም ደግሞ የምለቅላችሁ ይሆናል። ዛሬ የማሳያችሁ ከሲልኮት ምርት አንዱ የሆነው ፐርል የሚባል ቀለም ነው። ፐርል ብዙ ጊዜ በቲክቶክ ስራዎቻችን ላይ ስንጠቀመው አይታችሁት ታውቃላችሁ። ፐርል የሚባል የሲልኮት ብራንድ የሆነ ቀለም ነው ማለት ነው። ይሄ ቀለም ጨለማ ቀለም ነው። ይሄ ቀለም እስከ 6 ካሬ ጥሩ አቀባብ ከቨር ያደርግላችኋል። ይሄንን የቀለም አቀባብ በብዙ አይነት ዲዛይን ልትቀቡት ትችላላችሁ። እኔ ሁለት አይነት አቀባብ አሳያችኋለሁ። አንድ ካርታ የሚባልና ሁለተኛው ደግሞ ዲያጎናል የሚባል አሰራር አሳያችኋለሁ። ነገር ግን እንድታስተውሉና እንድታስታውሱ የምፈልገው ነገር እኔ በቀላሉ ስለ ቀለሞቹ እንድትረዱ ብቻ ፋብሪካው ከሚያሳያችሁ አሰራሮች ነው በቅድሚያ የማሳያችሁ። በሌላ ጊዜና በሌላ ቪዲዮ ግን እነዚህ ቀለሞች ላይ የራሴን ክሬቲቪቲ ተጠቅሜ የምሰራቸውን ስራዎች ያሳያችኋለሁ። አሁን ክሬቲቪቲ ተጠቅሜ ከሰራው ትንሽ ሊከብዳችሁ ይችላል ወይ አሰራሩ ሊወሳሰብባችሁ ይችላል ማለት ነው። ስለዚህ የማሳያችሁ ለእናንተ ቀለል ብሎ በሚረዳችሁ መንገድ ወይንም ደግሞ ቶሎ ኢንፎርሜሽኑን ለማግኘት እንዲያግዛችሁ ይሆናል በሚለው መንገድ ነው ማለት ነው የማሳያችሁ። ይሄንን የቀለም አይነት በፈለጋችሁት የከለር አማራጭ ልትቀመሙ ትችላላችሁ። ፐርል የሚባል የሲልኮት ምርት ነው ዛሬ የማሳያችሁ። እንግዲህ ፐርል የሚባለውን ቀለም ለመቀባት እዚህ ጋር በመጀመሪያ ነጭ ቀለም ሲልኮ ማት ወይንም ላቴክስ ወይ ማት የሆነ ቀለም መቀባት ይኖርባቸዋል። እኔ አሁን እዚህ ጋር ነጩን ቀለም ኦሬዲ ቀብቼዋለሁ። ነጭ ቀለም ስቀባ ማሳየቱ ያን ያህል ትርጉም አለው ብዬ ስላላሰብኩ ነው፣ ሁላችሁም ስለምታውቁት ማለት ነው። ስለዚህ እዚህ ጋር እኔ አሁን የፈለኩት በናቹራል ከለሩ ለመስራት ስለሆነ ነጭ ነው የቀባሁት። አሁን ለምሳሌ ይሄኛውን በጎልደን ወይ በቢጫ ወይ በአረንጓዴ ወይ በሰማያዊ መቀባት ብፈልግ ባክግራውንዳችሁን ይሄንን ፐርሉን በምትቀቡት ከለር ነው የምታደርጉት ማለት ነው። ስለዚህ እኔ አሁን የፈለኩት የፋብሪካው ናቹራል ከለር መቀባት ስለሆነ የምጠቀመው ነጭ ነው ማለት ነው። ስለዚህ ይሄንን ነጭ ቀለም ሲልኮ ማት ወይ ደግሞ ኤኒ ሌላ ማት የሆነ ቀለም ልትጠቀሙ ትችላላችሁ ማለት ነው። አሁን እንግዲህ ይሄን ቪዲዮ ለመስራት ለእናንተ ኦሬዲ አንድ አዲስ ፐርል ነው የከፈትኩት። ይሄንን ፐርል የሚባለውን ቀለም ለመስራት የምትሰሩት በብሩሽ ነው። ስለዚህ አሰራሩን ላሳያችሁ ማለት ነው። አሰራሩ በጣም ቀላል ነው፣ በጣም ኢዚ ነው።